ሰው ለእናቱ ላክስቱ ለእህቱ ገንዘብ መላክ ቢፈልግ ቢደውልላት ልጄ በአልኮ ደረሰ ረሳኝ እንዴ ብላው ግዴለም ልክልሻለሁ ካለ በኋላ ታክሲ መያዝ አለበት፣ ባንክ መሄድ አለበት፣ ወረፋ መጠበቅ አለበት፣ ፎርም መሙላት አለበት። ከዛ ብር ቆጥሮ እንዳልከውም ብሎ መስጠት አለበት። ከሰጠ በኋላ ግን ከሆነ ጊዜ በኋላ ደውሎ ደረሰሽ ወይ አልደረሰም፣ እሷ ደግሞ ሄዳ መጠየቅ አለባት ባንክ ቤት። አሁን ስልክ እያወራ ብር እኮ የለኝም እያለች ንግግራችሁ ሳይጠናቀቅ በደቂቃ ውስጥ የምትፈልገውን አማውንት መላክና እዛው ደርሶኛል ቴንኪው ልትባል ትችላለህ። የዛሬ 15 17 18 ዓመት አካባቢ የኢትዮጵያ ንግድ ባንኮች ከአንድ ብራንች ወደ ሌላ ብራንች ገንዘብ ሲያስተላልፉ በሄደ ትመዘገባለህ፣ ፎርም ትሞላለህ፣ ዘንድ በፋክስ ነው ወደዛኛው ጫፍ የሚሄደው እና ያ ነገር መቀየር አለበት የሚል ሐሳብ እኔና ጓደኞቼ እናነሳ ነበር። ያኔ ኢንሳ የነበርኩት ለመጀመሪያ ጊዜ ኤቲኤም ወደ ኢትዮጵያ እንዲገባ ያደረግነው እኛ ነን። በነገራችን ላይ ፋክስ ቀርቶ የኢትዮጵያ ንግድ ባንክ ከብራንቾቹ ጋር በዋይድ ኤሪያ ኔትወርክ ተገናኝቶ ኮሙኒኬት ማድረግ እንዲችል የሚያስችለውንም ኢንፍራስትራክቸር የገነባ ነው እኛ ነን። ግን በጣም ፈታኝ፣ ብዙ ጭቅጭቅ ያለበት፣ ብዙ ንትርክ ያለበት እንደዚያ ፋይዳው የጎላ ጉዳይ ሳይሆን የጥፋት ሐሳብ ይዘን እንደመጣን የሚታይበት ጊዜ ነበርና ጉዳዩ እስከ መንግስት ድረስ ደርሶ ጠቅላይ ሚኒስትሩ ጋር ሐሳቡ ቀርቦ ከብዙ ጭቅጭቅ በኋላ ነው ትንሽኛም ጠንከር ያለ አቋም ስለነበረን የንግድ ባንክን ፕሮጀክት ወስደን ብራንቾቻቸው በጣም ውስን ነበር ብራንቹ በዋይድ ኤሪያ ኔትወርክ እንዲገናኙና በእነሱ መካከል ያለው ማንኛውም የዳታ ትራንዛክሽን በዲጂታል ፎርም እንዲሆን ያደረግነው። ያ በራሱ ያስገኘው ጠቀሜታ ትልቅ ነው። ወደ ሞባይል መኒ ግን ሲመጣ እንዳልከውም ቅዠት ነው የሚመስለው። የዛሬ 5 ዓመት 6 ይሄ ከኤፊሺየንሲ አንጻር ያለው ጠቀሜታ በጣም ከፍተኛ ነው። በብር ማሸጋገር ብቻ ግን አይደለም። ለምሳሌ አንድ ሰው ብድር ለመውሰድ በየትኛውም ጥቃቅን መስክ ውስጥ የሚሰማራ ሰው ብድር ለመውሰድ የሚያልፍባቸው ፕሮሰሶች ቢያንስ 1 ሳምንት ይፈጃል። ቢያንስ ነው። ግን አንድ ወጣት ድንች አንድ ቦታ ላይ አገኘ። 10 ኩንታል ድንች በረከሰ ዋጋ አገኘ። ግን መግዣ ገንዘብ የለውም። ቨርቹዋሊ አሁኑ መበደር በአንድ ሰዓት መበደር ቢችል እና ድንቹን ገዝቶ ከተማ ቢወስድ እጥፍ ማትረፍ እየቻለ ብዙ ብር ማትረፍ እየቻለ አንተ ለማበደር የምትወስደው ጊዜ ቀናት የሚወስድ ከሆነ ድንቹ ይበላሻል፣ ነገሩ ተበላሸ ማለት ነው። አሁን አንድ ኮኦፕሬቲቭ ባንክ ብቻ ብትወስድ ለ1.3 ሚሊዮን ወጣቶች 20 ቢሊዮን ብር ገደማ በሞባይል መኒ በፋይናንሻል ኢንክሉዥን አበድረዋል። ይሄ ሁሉም ባንኮች አግሬሲቭሊ ከሰሩ ቢሊየንስ ኦፍ ዶላርስ ማበደር የሚያስችል አቅም አለን ማለት ነው። ያ ካፒታል ሐሳብ ወዳላቸው፣ ፍላጎት ወዳላቸው፣ ጉልበት ወዳላቸው ሰዎች ሲፈስ ምን ያክል ቦታ ስራ እንደሚፈጥር፣ ስንት ኪስ እንደሚሞላ፣ ስንት ጓዳ እንደሚያብስ ማሰብ ትችላለህ። ሰው ሐሳብ እያለው በገንዘብ እጥረት ምክንያት ሐሳቡን ሊጨነግፍ ይችላል እና ሞባይል መኒ እንደ አዲስ ማህበራዊ ውል የሚወሰደው በኤፊሺየንሲ ብቻ አይደለም። ካሽን የመጠቀም ፍላጎታችን መቀነሱ ብቻ ሳይሆን ብዙ ትርፋማ የሚያደርጉ ሴክተሮችን ነካክቷል እና በጣም ትልቅ እመርታ ነው። ዛሬ 51 ሚሊዮን ሰው ገደማ በሞባይል መኒ ኢትዮጵያ ውስጥ ይጠቀማል። 51 ሚሊዮን ፖፑሌሽን ያላቸው የአፍሪካ ሀገራት ጥቂት ናቸው እና ከአንድ ሀገር ሙሉ ፖፑሌሽን በላይ ህዝብ ነው የሚጠቀምበት። ደግሞ ሞባይል መኒ በጣም ለየት የሚያደርገው ኢንተርኔት ዲፔንድ ያደረገ አይደለም። ኢኮኖሚያችንን ኢምፓክት እያደረገ ነው። ቢዝነሳችንን ኢምፓክት እያደረገ ነው። የሰዎችን ላይፍ እያቀለለ ነው። እንደዚህ ያለ ጠቃሚ ቴክኖሎጂዎችን ብሬስ እያደረጉ መሄድ ያስፈልጋል ብዬ በእጅጉ አምናለሁ።